እሺ መልካም የሮሜን መልእክት እያጠናን እንገኛለን። ሜቢ አዲስ የገባችሁ ሰዎች ካላችሁ የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች እያጠናን ምዕራፍ 6 ድረስ ደርሰናል። አንድን ምዕራፍ በአንድ ቀን እያደረግን ነበር ስናጠና የነበረው። አብዛኛው ሰው እንደዛ ስለፈለገ አንድ ምዕራፍ በአንድ ሳምንት እያደረግን ቀጥለናል። ዛሬም እንደዛ እናደርጋለን። ምናልባት ዛሬ በሚያሳዝን ሁኔታ ፒሲን አልያዝኩም፣ ስቱዲዮ ረስቼው መጣውና ምዕራፍ 7 ላይ ያለውን ሐሳብ እናወራበታለን። ችግር የለውም እናወራበታለን። ስትራክቸሩን ማየት የምትፈልጉ ሰዎች ሜቢ የሚቀጥለው ሳምንት ስንገናኝ ላሳያችሁ እችላለሁ። እንደውም ጥሩ አጋጣሚ እንደውም ነው ያሰብኩት፣ ምክንያቱም ግማሽ ደርሰናል አይደል? የምዕራፉን ግማሽ ደርሰናል። እንታቆት ሮሜ ወደ 16 ምዕራፍ ነው ያለው አይደል? 16 ምዕራፍ ነው ያለውና ኦልሞስት ግማሹ ላይ ደርሰናል። ዛሬ ግማሹን እናያለን። ስለዚህ እስከ ምዕራፍ 6 ያለውን ይሄን ጨምረን ማለት ነው የዛሬውን ጨምረን ምዕራፍ 7 ድረስ ያለውን እናይና ከዛ ጥያቄ ካላችሁ እስከ ምዕራፍ 7 ድረስ ባለው ላይ ጥያቄ ማንሳት ትችላላችሁ። እዛ ላይ ዲስከስ ማድረግ እንችላለን። ሮሜ ምዕራፍ 7 እንግዲህ ባለፈው ሳምንት ዝሚላችሁ ኮን የነበራችሁ ሰዎች ሮሜ ምዕራፍ 6ን አይተን ነበር አይደል? በተለይ ዛጋራ ስለ ጥምቀት የሚያወራው ፓርት ስለየትኛው ጥምቀት ነው የሚያወራው ብለን እሱን ለማየት ሞክረን ነበር። በተለይ ከመንፈሳዊ ጥምቀት ጋር የተገናኘ ሐሳብ እንደሆነ ለማየት ሞክረን ነበር። ዋናው ነገር ሐዋርያው ጳውሎስ ሮሜ ምዕራፍ 6 ላይ ሊነግረን የፈለገው ነገር ምንድነው ሲባል በኃጢአት እንዴት ጸንተን መኖር እንችላለን የሚል ጥያቄ ለማንሳት ነው አይደል? ጸጋ እንዲበዛ በኃጢአት ጸንተን እንኖርን የሚል ጥያቄ ስለነበር ወይም ደግሞ እንደዛ አይነት ጥያቄ ስላነሳ ለዛ ጥያቄ ምላሽ ነው እየሰጠ ያለው። እንደምታውቁት አሁን አንዳንዴ እዚህ ሮሜ ላይ ይሄ ጥያቄ ማን አነሳው የሚለውን ነገር አይነግረንም አይደል? ጸጋ እንዲበዛ በኃጢአት ጸንተን እንኖርን የሚለው ጥያቄ ማን ጥያቄ ነው? የሐዋርያው ጳውሎስ ጥያቄ ነው ወይንስ ሐዋርያው ጳውሎስን ሰዎች ጠይቀውት ነው ወይ የሚለው ነገር በደንብ ግልጽ አድርጎ አይነግረንም። ግን ምንድነው በተለይ መልእክታቶቹ ላይ ስንመጣ አንድ የሚባል ነገር አለ። መልእክታቶቹ ላይ ስንመጣ አብዛኛው መልእክት ምንድነው? ምላሽ ነው አይደል? ምላሽ ነው። ለስተት ትምህርት ምላሽ ነው። በጊዜው ለተነሳው የሞራል ውድቀት ምላሽ ነው። አሁን ሐዋርያው ጳውሎስ ለቆሮንቶስ ቤተክርስቲያን ባይጽፍልን ኑሮ የቆሮንቶስ ቤተክርስቲያንን እናውቃት ነበር ወይ? የነበሩባትን ችግሮች እንረዳ ነበር ወይ? በፍጹም አናቅም። ስለዚህ የምናውቀው ሐዋርያው ጳውሎስ የተናገረውን ነገር እንይዝና እዛ ቤተክርስቲያን ውስጥ የነበረውን ነገር መገመት እንችላለን። ለምሳሌ ብዙ ጊዜ የሚሰጥ አንድ ምሳሌ አለ። ታክሲ ውስጥ ሆናችሁ ስልክ እያወራችሁ እናንተ ሰቶ ሌላ ሰው ስልክ ቢያወራ ስልክ እያወራ ምሰሙት ምንድነው? የዛን ሰውዬ ምላሽ ነው አይደል? እናንተ ጎን ያለውን ሰውዬ ምላሽ ነው። ስልክ ውስጥ የሚያወራውን ሰውዬ አሰሙትም። ለምሳሌ ፒያሳ ደርሻለሁ ቢል ምን ብለን ገምታለን? በዛ በኩል ያለው ሰውዬ የት ደረስክ ብሎ ጠይቆታል ማለት ነው። እንደዛ አይነት እንገምታለን። ስለዚህ ከሰውየው መልስ ተነስተን የሆነ ጥያቄ ፎርሙሌት ማድረግ እንችላለን ማለት አይደል? የሆነ ግንዛቤ መያዝ እንችላለን። በዛ በኩል የሚያወራውን ሰው ያናቅም፣ ምን እያወራ እንደሆነ ምን አይነት ድምጽ እንዳለው አናቅም። ግን ሰውየው ከሚመልሰው ነገር ተነስተን ጥያቄውን ማድረግ እንችላለን፣ ቅርጽ ልናስይዘው ወይም ፎርሙሌት ልናደርግ እንችላለን ማለት ነው። ለምሳሌ ኧረ አልበላውም ቢል ምን አይነት ጥያቄ ተጠይቋል ማለት ነው? ምን ብለን ልንገምት እንችላለን? ሰውየው አልበላውም እኮ ምናምን ቢል በልታል ወይ የሚል ጥያቄ ተጠይቆ ሊሆን ይችላል። ተረዳችሁኝ አይደል? ስለዚህ ምን እናደርጋለን? አሁን ሐዋርያው ጳውሎስ ሮሜ ምዕራፍ 6 ላይ ጸጋ እንዲበዛ በኃጢአት ጸንተን እንኖርን የሚል ጥያቄ ያነሳል እና ይህ ጥያቄ ሜቢ ከጸጋ ትምህርት ጋር ተገናኝቶ የተነሳበት ጥያቄ ሊሆን ይችላል። ለዛ ነው ምን እያደረገ ያለው መልስ ብቻ አይደለም። በነገራችን ላይ ሮሜ ምዕራፍ 6 እና ምዕራፍ 7 ምዕራፍ 8 ለተነሳው ለዚህ ጥያቄ ለአንዲቷ ጥያቄ የሚሆን መንፈሳዊ ቅርጽ ያለውን አመክንዮ እየሰጠን ያለው
ጸጋ እንዲበዛ በኃጢአት ጸንተን እንኖርን ካለ በኋላ አይደለም ማለት 4 ነጥብ አድርጓል። አጭሩን መልስ ነግሮናል። አይደለም ግን አይደለም ያለበትን ማብራሪያ ነው እየሰጠ ያለው። ሮሜ ምዕራፍ 6 ላይ ማብራሪያ ነው። ምዕራፍ 7 ላይም ስንገባ ምንድነው ማብራሪያ ነው የምናገኘው። ማብራሪያ ምዕራፍ 8 ላይም ስንገባ ማብራሪያ ነው የምናገኘው። የምኑ ለዚህ ለተነሳው ለአንዲቷ ጥያቄ ማለት ነው። ለአንዲቷ ጥያቄ እና በደንብ አድርጎ ኢን ዲቴል ነው እየነገረን ያለው። ስለዚህ ምዕራፍ 6 ላይ አንዱ አመክንዮ ምንድነው? ስለ ጥምቀት ነው ያነሳው። ምን ብሎ ነው ያነሳው? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? አያችሁ፣ አንድ እንሆን የተጠመቅነው እሱስ ምንድነው የሚያስፈልገው ከተባለ በኃጢአት እንዳንያዝ ነው። ለምን? ቁጥር 6 ላይ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና። አያችሁ፣ አነጋገሩ ምንድን ነው ስንል ምላሽ እየሰጠ ነው። እንዴት እንደዚህ ይሆናል? እንደዚህ ከሆናችሁት እንደዚህ ለመሆን ነው እንዴ? እንደዚህ አይነት ነገር እንዴት ሊነሳ ይችላል? አንድ አማኝ የኃጢአት ጥያቄ እንዴት ሊያነሳ ይችላል? እንዴት እንደፈለግን እንኑር ይባላል? እኛ እኮ ከክርስቶስ ጋር አንድ የሆነው ለምንድን ነው? ለኃጢአት ስለሞትን ነው እያለ አርጉመንት ነው እያነሳ ያለው እና ምዕራፍ 6 ላይ ባለፈው ዝም ይላችሁ ከሆነ እነዚህን ሐሳቦችን አንስተናል። በተለይ ቁጥር 14 ላይ በጣም ይሄ የህይወታችሁ መሪ ቃል እንደምታደርጉት ደስ ይለኛል። ቁጥር 14 ላይ ያለው ሮሜ 6:14 ላይ ያለው ከቻላችሁ ፖስት አድርጉት፣ እዚህ ጋር ኮሜንቱ ላይ አስቀምጡት። ይሄ በጣም አማኝ ሁል ጊዜ ለራሱ መንገር ያለበት ጉዳይ ነው። ምንድነው የሚለው ቃሉ? ኃጢአት አይገዛችሁምና። ኃጢአት አይገዛችሁምና። ለምን? ከጸጋ በታች እንጂ ከሕግ በታች አይደላችሁምና። አያችሁ? ስለዚህ ኃጢአት ምን አይላችሁ? አይገዛችሁምና። ኃጢአት አሁን የበላያችሁ አይደለም። አሁን ስለ ኃጢአት ስናስብ 3 ነገሮችን አስቡ። ሁል ጊዜ ስለ ኃጢአት ስናስብ 3 ነገር አስቡ። የመጀመሪያው ኃጢአት ካመጣው ቅጣት ድነናል። ሮሜ ምዕራፍ 5 ላይ ትዝ ይላችኋል አይደል? ሮሜ ምዕራፍ 5 ላይ ትዝ ይላችኋል። ቴንክ ዩ። ሮሜ ምዕራፍ 5 ላይ ምንድነው የሚለን? ከእግዚአብሔር ቁጣ ድነናል ነው የሚለው አይደል? እንግዲህ አሁን በእምነት ከጸደቀን ከእግዚአብሔር ቁጣ ምን ብለናል? ድነናል። የእግዚአብሔር ቁጣ የሚመጣው መቼ ነው ከተባለ ኃጢአት ስናደርግ የኃጢአቱ ምንድነው? ፓኒሽመንት ነው፣ ፍርድ ነው። ስለዚህ አሁን በክርስቶስ ኢየሱስ ስንሆን ምን ብለናል? ድነናል። ከምኑ? እግዚአብሔር ካስተላለፈው ቁጣ ወይም ፍርድ ድነናል። ስለዚህ ምዕራፍ 5 ላይ ከቁጣ ድነናል። በተለይም በእንግሊዘኛው 3 ፒዎች ተብሎ ይታወቃሉ። እዚህ ክፍል ላይ ያሉት 3 ፒዎች። አንደኛው ምዕራፍ 5 ላይ ያለው ፓኒሽመንት ነው። ከእግዚአብሔር ፓኒሽመንት ከዛ ድነናል። አንደኛው ፒሱ ነው፣ ፓኒሽመንት። አሁን ሮሜ ምዕራፍ 6 ቁጥር 14 ላይ ኃጢአት አይገዛችሁምና ሲል ፓወር ነው፣ የኃጢአት ፓወር። ከዛ ፓወር ድነናል ነው። ተመልከቱ፣ አማኝ ኃጢአት ካመጣው ውጤት ብቻ አይደለም ሄዳ ነው። አሁን ብዙ ሰው እንደዛ ነው የሚያስበው። ከአዳም በደል ድነናል፣ አዳም ከሰራው ኃጢአት በክርስቶስ ኢየሱስ ሞት ድነናል ይላሉ አንዳንድ ሰዎች። ከዛ ብቻ አይደለም፣ አዳም ኃጢአትን ሰርቶ ከተላለፈበት ፍርድ ብቻ አይደለም ሄዳን ነው፣ ከኃጢአት ኃይልና ጉልበትም ድነናል። ኃጢአት አይገዛችሁ የሚለው እሱ ነው። ፓወር የለውም ሲን። አሁን በእናንተ ላይ ኃጢአት ጉልበት የለውም። ሲን ሻል ኖት ሃቭ ዶሚኒየን ኦቨር ዩ። ሮሜ 6:14 ላይ ኃጢአት በእናንተ ላይ አቅም የለውም፣ ኃይል የለውም፣ አይገዛችሁም የሚለው ለዚህ ነው። አይገዛችሁም። ስለዚህ ምን ሆነናል? ከፓኒሽመንቱ ድነናል፣ ከፍርዱ ድነናል፣ ደግሞስ ከኃጢአት ኃይልም ድነናል። ሶስተኛው የመጨረሻ ፕሬዘንስ ይባላል። ሶስተኛው ፒሱ ነው፣ ፕሬዘንስ። ኃጢአት ካለበት ምን ፕሬዘንስ ማለት ነው። እሱ መቼ ነው ምንድነው ከተባለ ወደፊት ነው እሱ። አሁን ኃጢአት ባለበት አትሞስፌር ውስጥ ነው ሁላችንም የምንኖረው አይደል? ኃጢአት ባለበት ነው ጠቅላላ አየሩ ሁሉ ኃጢአት ነው የሞላው። ኃጢአት ሮሜ 8 ላይ ስንገባና ያለን ፍጥረት ለከንቱነት ተገዝቷል። ለዛ ነው መገለጥን የሚጠብቀው ፍጥረት።
ስለዚህ አሁን ወጣ ብንል ኃጢአት ነው የሞላው። ከተማ ውስጥ ኃጢአት ነው፣ ገጠር ውስጥ ኃጢአት ነው፣ በየቦታው ምንድን ያለው ኃጢአት ነው። እዛ ውስጥ ነው አሁን እየኖርን ያለ ነው፣ ከፕሬዘንሱ ማለት ነው። በፊት እንዴት ነበር መሰላችሁ? ኃጢአት በፊት በውስጣችን ነበር፣ በውጫችንም ነበር። አሁን እግዚአብሔር በልጁ በኢየሱስ ክርስቶስ አማካይነት ምንድን ያደረገው ስንል ከውስጣችን የነበረውን አውጥቶታል፣ ገላግሎናል፣ ፓወሩን አውጥቶታል። ውጫዊው ላይ ግን ገና ነው። እሱ መቼ ነው የሚሆነው? ወደፊት ነው የሚሆነው። እሱ ወደፊት ነው የሚሆነው። ስለዚህ ዋናውን ነገር ግን እግዚአብሔር አሻግሮናል። ከእግዚአብሔር ቁጣ እና ከኃጢአት ኃይል ድነናል። ከሁለቱ ነገሮች ድነናል። ስለዚህ አሁን አማኝ እንዴት ነው ኃጢአት ሊያደርግ የሚችለው ስንል የኃጢአት ኃይል በእኛው ስላለ አይደለም። የኃጢአት ፕሬዘንሱ ስላለን ያን ነገር እናያለን፣ እንማረካለን፣ ከዛ በኋላ እናደርጋለን። እሱ ነው አሁን ችግሩ እንጂ እንደ በፊቱ በኃጢአት ስር ሆነን አቅም አጥቶን አይደለም። የኃጢአት ፕሬዘንሱ ስላለን የምናየው ነገር ደግሞ ምን ይሰጣል? ሲግናል ይሰጣል፣ መልእክት ያስተላልፋል አይደል? ሐሳብ ምን ያመጣል? ምኞትን ያመጣል። ምኞት ምን ያመጣል? ኃጢአትን ያመጣል። ሲኩዌንሱ እንደዚህ ነው። ስለዚህ በኃጢአት አትሞስፌሩ ስላለን ያን እናያለን፣ ልንመኝ እንችላለን፣ ልናደርግ እንችላለን። እሱን ነገር በጣም መለየት ያስፈልጋል እንጂ በአማኝ ህይወት ውስጥ የኃጢአት ኃይል የሚባል ነገር የለም። ለምን? አሮጌው ሰው ከእርሱ ጋር እንደተሰቀለ እናውቃለን ብለናል ሮሜ 6 ላይ አይደል? አሮጌው ሰው ከማን ጋር ተሰቅሏል? ከክርስቶስ ጋር ተሰቅሏል። ስለዚህ አሮጌው ሰው ተሰቅሏል፣ ትንሣኤ ላያገኝ ተሰቅሏል። ልክ ወደፊት ኢየሱስ ክርስቶስ ሁለተኛ ጊዜ እንደማይሞተው ሁሉ እኛም ለሁለተኛ ጊዜ በኃጢአት ኃይል ልንያዝ አንችልም። ይህን ነው ማወቅ ያለባችሁ። የሐዋርያው ጳውሎስ አርጉመንት የዚህ ላይ ነው። እንዴ ኢየሱስ ክርስቶስ ካሁን በኋላ ይሞታል ወይ ብሎ አይደል የሚጠይቃቸው? አይሞትም አይደል? ካሁን በኋላ ይሞታል ኢየሱስ? አይሞትም። ኢየሱስ ካሁን በኋላ የማይሞት ከሆነ እናንተም ካሁን በኋላ ለሁለተኛ ጊዜ በኃጢአት አትያዙም ነው የሚለው። ለምን? ኢየሱስ የሞተው አንድ ጊዜ ለምንድን ነው? ለኃጢአት ነው። ስለዚህ ካሁን በኋላ ኢየሱስ ክርስቶስ ኦልሬዲ ለከፈለበት ጉዳይ ድጋሚ ይሞታል ወይ? አይሞትም። ልክ እንደዛው አንተም ድጋሚ በኃጢአት ሰንሰለት ውስጥ አትያዝም እያለና ሐዋርያው ጳውሎስ ሮሜ ምዕራፍ 6 ላይ ያለውን ሐሳብ እያወራን የነበረው ከዚህ አንጻር እንደሆነ ትረዱታላችሁ። በተለይም ቁጥር 18 ላይ ምን ነበር ያለን? ነገር ግን አስቀድማችሁ የኃጢአት ባሪያዎች ሆናችሁ አስቀድማችሁ አያችሁ በአዳም በነበርንበት ማንነት ከነበራችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ። ስለዚህ ምን ተባብለናል? መጠንቀቅ አለብን። የምንሰማውን ትምህርት መጠንቀቅ አለብን። የምንሰማው ትምህርት የህይወታችንን አቅጣጫ ይቀይሯል። ስለዚህ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ይላል። ስለዚህ አሁን የምንታዘዘው ለየትኛው ትምህርት ነው የሚለውን መረዳትና ማወቅ አለብን። ለየትኛው ትምህርት ነው የምንታዘዘው? አሁንም በኃጢአት ስር ነን ለሚለው ትምህርት፣ አሁንም የኃጢአት ኃይል በእኛ ላይ አለ ለሚለው ትምህርት ከሆነ የምንታዘዘው፣ እመኑኝ እድሜ ልካችንን ስለ ኃጢአት እያለቀስን እንኖራለን እንጂ ከኃጢአት እስራት ነፃ አንወጣም። ከኃጢአት እስራት ነፃ መውጣት የምንችለው ማይንዳችን ነፃ ሊወጣ የሚችለው ይህን እውነት ሲገባን ብቻ ነው። ሐዋርያው ጳውሎስ የተናገረውን እውነት ስንረዳው ብቻ ከኃጢአት እስራት አይምሯችን ምን ይላል? ነፃ ይወጣል። ስለዚህ ሲዘጋው ምዕራፍ 6 ሲዘጋው ምንድን ነው የሚለው? የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። አያችሁ፣ የዘላለም ሕይወት ነው። ስለዚህ አሁን እግዚአብሔር በልጁ በኩል ምን ሰጥቶናል? የዘላለም ሕይወት ሰጥቶናል። ይህን አሜን ብለን መቀበል ብቻ ሳይሆን መኖርም ልኖርለት የተገባ እውነት ነው። ቲዮሪ አይደለም። ይሄ ኢየሱስ የሞተው በቲዮሪ ነው እንዴ? ኢየሱስ የሞተው በቲዮሪ ነው አይደለም። ፕራክቲካሊ ሞቷል። ስለዚህ ፕራክቲካሊ ኢየሱስ ከሞተ ይሄ ነገር ፕራክቲካሊ በህይወትህ ሊንጸባረቅ ያስፈልጋል። በህይወትሽ ሊንጸባረቅ ያስፈልጋል። በቃ ይሄ ነው እውነታው።
ገባችሁ? ስለዚህ ነፃ ሊያወጣ የሚችለው እውነት ሰዎች ይህን ሲቀበሉት ብቻ መሆኑን ልንገነዘብ ያስፈልጋል። ከዛ ምዕራፍ 7 ላይ ይህንኑ ሐሳብ ነው የሚቀጥለው። ምን ይላል? ወንድሞች ሆይ ይላል። አያችሁ? ወንድሞች ሆይ። ስለዚህ አሁንም ሐዋርያው ጳውሎስ ይህንን ሐሳቡን ነው እያጠነከረ የመጣው። ከምን አንጻር ስንል አሁን ደግሞ ከሕግ አንጻር ይነግረናል። ከሕግ አንጻር ይነግረናል። ስለዚህ ሮሜ ምዕራፍ 7ን በሶስት መንገድ ከፍለን እናየዋለን። ሮሜ ምዕራፍ 7 የመጀመሪያው ክፍል ስለ ባልና ሚስት፣ ሁለተኛው ክፍል ስለ ሕግ፣ የመጨረሻው ክፍል ደግሞ ስለ አንድ ሰውዬ እናያለን። ስለ አንድ ሰውዬ እናያለን። አሁን ባለፉት የሚላችሁ ከሆነ ኖቴ ላይ ልክ ስንጨርስ አንድ ጥያቄ አሳይቻችሁ ነበር። ሮሜ ምዕራፍ 7 ላይ የዳነ ሰው ነው ወይስ ያልዳነ ሰው የሚል ትዝ ይላችኋል። እሱን አሳይቻችሁ ነበር ልክ ስጨርስ ሮሜ ምዕራፍ 6 እና ሮሜ ምዕራፍ 7ን ከዚህ በፊት ያነበባችሁ ሰዎች ስቲል ጠይቃችሁ ሮሜ ምዕራፍ 7 ላይ ያለው ሰውዬ የዳነ ሰው ነው ወይስ ያልዳነ ሰው? የዳነ ሰው ነው ወይስ ያልዳነ ሰው? እስቲ ከታች ጻፉልኝ። ያነበባችሁ ከዚህ በፊት አንብባችሁ ብታውቁ የዳነ ሰው ነው ወይስ ያልዳነ ሰው? በዚህ ጉዳይ ላይ ያው የተለያዩ ክርክሮች አሉ። ግን እንዴት ነው የምታስቡት እናንተ? የዳነ እሺ፣ ሁለት ሰው የዳነ ብሏል። የዳነ እሺ ሮሜ 7:24 እስቲ ፖስት አድርጉልኝ። ሊድን ያሰበ ሮሜ 7:24 እስቲ ፖስት አድርጉት። እሺ እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ምን ይላል? ማን ምን ይለኛል? ያድነኛል። እሺ ያድነኛል ብሎ የሚጠይቅ ሰው የዳነ ነው ያልዳነ? ማን ያድነኛል ብሎ የሚጠይቅ ሰው የዳነ ነው ያልዳነ? ያልዳነ። እሺ ቀየራችሁት መልሳችሁን አንዳንዶቻችሁ። እንደዚህ ብሎ የሚጠይቅ ሰው ያልዳነ ነው። አንዳንድ ሰው አጋጥሟችሁ ያውቃል ቲክቶክ ላይ በተለይም አሁን እኛ ብዙ ጊዜ የምንጠይቀው ነገር አለ አይደል? ጌታ ኢየሱስን አምነህ ድነሃል ወይ ብለን ብዙ ጊዜ እንጠይቃለን። እና ብዙ ሰው በፊት ምን ነበር የሚለው? አላቅም ነው የሚለው። እግዚአብሔር ያውቃል እንደው መድኃኒዓለም ያውቃል ነበር የሚለው። አሁን ይሄ ጥያቄ በጣም መመለስ ያቅታቸው አንዳንድ ሰው ይገባን አው ድኛለሁ ምናምን ነገር ይላል ማለት ነው። ከዛ ጸድቃል ወይ ሲሉት አይ አልጸደቅኩም ይላል። ድኛለሁ ግን አልጸደቅኩም ይላል። እሺ ገነትስ ትገባለህ አሁን ብትሞት የእግዚአብሔር መንግስት ትወርሳለህ ሲባል አላቅም እሱን ይላል። ግን ምን ይላል? ድኛለሁ ይላል። ሆን ብሎ ማለት ድኛለሁ ምናምን ነገር ይላል። እና እዚህ ጋር ያለው ሰውዬ የዳነ አይደለም። ለዚህ ሞት ከተሰጠ ሰውነት ማን ያድነኛል ብሎ ራሱ እየጠየቀ ራሱ አዳኝ እየፈለገ ድኗል ማለት አይቻልም። አሁን ልክ እንደ ቲክቶክ ላይ እንዳሉ ሰዎች ማለት ነው። እሱ ማን ያድነኛል ይላል፣ እኛ ደግሞ ድናል እንለዋለን ማለት ነው። እሱ ራሱ አድኑኝ እያለ ነው። ይሄ ሰውየው ራሱ አድኑኝ እንደው ማን ያድነኛል እያለ ድናል ካልነው ትንሽ አስቸጋሪ ያደርገዋል። እና
ሮሜ ምዕራፍ 7 ላይ ያለው ሰውዬ የዳን አይደለም። መዳንን የሚፈልግ ማምለጥን የሚፈልግ ሰው ነው እና ሐዋርያው ጳውሎስ እሱን ነው የሚናገረው። እሱን ሐሳብ ያመጣልናል። ከኃጢአት ጋር አገናኝቶ ማን ያድነኛል ብሎ ይጠይቅና ከዛ ደግሞ መፍትሄውንም ይነግረናል። ስለዚህ ከመጀመሪያው ጀምሮ ያለውን ሐሳብ ለማየት እንረዳው። ሮሜ ምዕራፍ 7 ላይ እንግዲህ እንዳልኳችሁ በሶስት እንከፍለን እናየዋለን። ባልና ሚስት ምሳሌ ያለ ወይም የጋብቻ ምሳሌ ያለ፣ ከዛ በኋላ ደግሞ የህግ ሐሳብን ያነሳል፣ የህግ ዓላማን ያመጣል። ከዛ መጨረሻ ላይ ደግሞ ይህን ሰውዬ ያሳየናል ማለት ነው። ይህን ሰውዬ ያሳየናል። ምንድነው ብሎ የሚጀምረው? ወንድሞች ሆይ ተመልከቱ። ወንድሞች ሆይ ህግን ለሚያውቁ እናገራለሁና ሰው ባለበት ዘመን ሁሉ ህግ እንዲገዛው አታውቁ ምን ይላል? ስለዚህ ሰው ባለበት ዘመን ምን ይገዛዋል እያለን ነው? ህግ ይገዛዋል። ስለ ህግ እንግዲህ ባለፈው ወደም አይተናል። ከሮሜ ምዕራፍ 2 ጀምሮ ህግ ምንድነው የሚለውን ሐሳብ ለማየት ሞክረናል። ስለዚህ ሐዋርያው ጳውሎስ እዚህ ጋር እየነገረን ያለው ምን አይነት ሰው ለሆነ ነው? አንድ አይሁዳዊ ለሆነ ሰው የሚገባውን ጽሑፍ ነው እየጻፈ ያለው። እንደምታውቁት ሮሜ ምዕራፍ 1 ላይ ስለ አሕዛቦች ይነግረናል። ሮሜ ምዕራፍ 2 ላይ ስለ አይሁዳውያን ይነግረናል አይደል? ከዛ ምዕራፍ 3 ላይ አሕዛብም አይሁዱም ሁሉም ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎድሏቸዋል ብሎ ሁለቱንም አንድ አድርጎ ጨፍልቆ ነው የሚነግረን። ስለዚህ አሁን እዚህ ሮሜ ምዕራፍ 7 ላይ ወንድሞች ወይ ህግን ለሚያውቁ እናገራለሁና ነው የሚለው። ተመልከቱ፣ ህግን ለሚያውቁ እናገራለሁና። ህግን የሚያውቅ ማን ነው? አይሁዳዊ የሆነ ሰው ነው። አይሁዳዊ ሰው ነው። ስለዚህ ህግን ለሚያውቁ እናገራለሁና። ከዛስ ሰው ባለበት ዘመን ሁሉ ህግ እንዲገዛው አታውቁ ምን? ስለዚህ ይሄ ነገር ሴንስ የሚሰጠው ለማን ነው? አንድ አይሁዳዊ ለሆነ ህግን ለተቀበለ ሰው ሞር ሴንስ ይሰጣል ሐሳቡ። እና እያስረዳቸው ነው ያለው ሐዋርያው ጳውሎስ። ምን እያለ የባልና የሚስትን ሐሳብ ያመጣል። ከተጋቡ በኋላ ሁለቱም በህግ ታስረዋል ይላል። ቁጥር 2 ላይ ተመልከቱ። ያገባች ሴት ባሏ በህይወት ሲኖር ከእርሱ ጋር በህግ ታስራለችና ባሏ ቢሞት ግን ስለ ባል ከሆነው ህግ ተፈታለች። አያችሁ? ስለዚህ አንድ ባልና ሚስት ወንድና ሴት ቢጋቡ ሴቲቱ በህግም ተብላለች፣ ታስራለች። የምትታሰረው ግን እስከ መቼ ድረስ ነው? ባሏ በህይወት እስካለ ድረስ ነው። ከሞተስ ከዚህኛው ህግ ስለ ባል ከሚያወራው ህግ ትፈታለች፣ ነፃ ትወጣለች። ሰውየው ካልሞተስ ነፃ ትወጣ፣ ታስራ ትቀራለች ማለት ነው። ታስራ ማለት ያው የባልና ሚስቱን የጋብቻውን ሁኔታ ነው። ታስራለች የሚለው ታስራ ትቀራለች። ስለዚህ እቺ ሴትዮ መፋታት አትችልም። ወይም ይሙትልኝ ብላ ልጸልይ ትችላለች እንጂ ከዛ ባለፈ መፋታት አትችልም። እንደዚህ ሰውዬ እድሜ መቼውን መሄደው ልትል ትችላለች። እሱ ችግር የለውም። በብሉይ ኪዳን ምን ችግር አለው? ችግር የለውም። እነ ዳዊትም ሲራገሙ አይተናል። ምንም ችግር የለውም። ህጉ ያዛል ሳይሆን ህጉ አይከለክልም። ችግር የለውም። በዛ ዘመን እናውቃለን። አሁን ዳዊትን አንብቡ። ምንም እኮ የሚታወቅ ነገር ነው አይደል? ለዛ እኮ በአዲሱ ኪዳን መንፈስ ሆነን ነው መዝሙረ ዳዊትን የምናነበው አይደል? በዛው ሆነን ነው የምናነበው እንጂ በፊቶቹ እኮ ይራገሙ ነበር። አሁን ወደ አዲስ ኪዳን ስትመጣ እኮ ነው ጌታ ኢየሱስ እኔ ግን እላችኋለሁ አለ። እስከዛ ድረስ ሰምቶ የማያውቁትን አዲስ ነገር ሰጣቸው። ጠላት ቢራብ አብላው፣ ቢጠማ ጠጣው እያለ እኮ አዲስ ነገር ነው የነገረን ጌታ ኢየሱስ። በፊት ላይ ግን የነበረው ሁኔታ አይከለክላቸውም ነበር። የሆነ አረንጓዴ ነገር ሰጥቶ አድርጉ እንኳን ባይልም ግን ክልከላ አልነበረውም። ስለዚህ እቺ ሴት ልትመኝ ትችላለች። እንደው መቼውን መሄደው ልትል ትችላለች። ግን መፋታት አትችልም። እሺ መፋታት አትችልም። የኤልሳን ኮሜንት አይቼው ጥሩ ብለሻል ኤልሲ፣ ጥሩ ብለሻል። መንፈስ ነው የጠቆመሽ። እሺ መፋታት አትችልም። ለዛ ነው ሐዋርያው ጳውሎስ እንደው የሚላል ስለ ባል አያችሁ፣ ስለሌላው ህግ አይደለም፣ ስለ ባል ከሆነው ህግ ትፈታለች፣ ነፃ ትወጣለች ነው እያለ ነው። እቺ ሴት ነፃ ትወጣለች። አያችሁ። ስለዚህ ባሏ በህይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ስለዚህ ባሏ እያለ
ባሏ ካልሞተ ሳይሞት ሌላ ወንድ ጋር ከሄደች እቺ ሴት ምንድነች? አመንዝራ ነች። አመንዝራ ትሆናለች። ስለዚህ ምንድነው እቺን ሴት ነፃ የሚያወጣው ነገር ሲባል የባሏ ሞት ብቻ ነው። ባሏ መሞት አለበት እቺ ሴት ምንድነው ነፃ እንድትወጣ አይደል? ቀጥሎ ምንድነው የሚለን? ባሏ ቢሞት ግን ከሕጉ አርነት ወጥታለች። ቃሉ ራሱ ደስ ይላል። አርነት የሚለው ነው፣ ቢሞት ሳይሆን አርነት የሚለው ቃል ደስ ይላል። ባሏ ቢሞት ግን ከሕጉ ምን ብላለች? አርነት ወጥታለችና ሌላ ወንድ ብትሆን አመንዝራ አይደለችም። ስለዚህ ልክ ባሏ ሲሞት ነፃ ትወጣለች። የፈለገችውን ወንድ ማግባት ትችላለች። ያው እሱ እሺ እስካለ ድረስ ማለት ነው ማግባት ትችላለች። ስለዚህ ነፃ ትወጣለች ብቻ አይደለም፣ ሌላም ታገባለች። ሌላም የማግባት ምን አላት? መብት አላት። አያችሁ? ስለዚህ ልክ ባሏ ሲሞት ሁለት ነገር ታገኛለች። አንደኛ ከሟቹ ጋር ትለያያለች። ሁለተኛ ደግሞ አዲስ የሆነ ባል ታገባለች። ስለዚህ አዲስ ባል ስታገባ አብሮ የሚመጡ ነገሮች አሉ። እነዛ ነገሮች ምንድናቸው ሲባል አዲስ ቤት፣ አዲስ ኑሮ፣ አዲስ ህይወት ትጀምራለች። አያችሁ? ልክ ባሏ ሲሞት ከባሏ ጋር ያለው ነገር ሁሉ አንድ ላይ ይሞታል፣ ይቀበራል። ያ የነበረው ኑሮ ይቀራል። ያ የነበረው የበፊት አስተሳሰብ ይቀራል። አያችሁ? ባሏ በፊት ይመራት የነበረው መንገድ ልክ ባልሆነ መንገድ ከሆነ ባልዮ ሲሞት አመራሩም ይሞታል፣ አስተሳሰቡም ይሞታል፣ ኑሮም አብሮት ይሞታል። ስለዚህ እቺ ሴት ሌላ ወንድ ስታገባ ያ ወንድ የሚያመጣውን አመራር ውስጥ ነው የምትገባው አይደል? እንደምታውቁት የመሪነትን ስልጣን መጽሐፉ የሚሰጠው ለማን ነው? ለወንዱ ነው አይደል? የቤት ራስ እሱ ስለሆነ መሪው እሱ ስለሆነ ለወንዱ ነው የሚሰጠው። ስለዚህ አመራር፣ አዲስ አመራር ያለው ወንድ፣ አዲስ ኑሮ ያለውን ወንድ፣ አዲስ ቤት ያለውን ወንድ፣ አዲስ አስተሳሰብ ያለውን ወንድ ጋር ነው የምትገባው ሴት። ቶታሊ ሙሉ ለሙሉ ነው ከዛ ነፍስ ይማር ከሞተው ጋራ የምትለያየው። አዲስ ወደ ሆነው ነው የምትገባው። አያችሁ? ስለዚህ አሁን ሐዋርያው ጳውሎስ የሚያመጣውን አርጉመንት በደንብ መረዳት አለብን። አሁን መጀመሪያ ሮሜ ምዕራፍ 6 ላይ ጥምቀትን አነሳለን። መንፈሳዊውን ጥምቀት ለምንድን የተጠመቅነው ፐርፐዙን ነገረን። አሁን ሮሜ ምዕራፍ 6 ላይ ደግሞ የባልና የሚስትን ያመጣና እንዴት ወደኛ ህይወት ሊተረጎም እንደሚችል ቁጥር 4 ላይ ነግረናል። ሮሜ ምዕራፍ 7 ቁጥር 4 ላይ እንዲሁ ነው የሚለው። ካያችሁት ቃሉ ምንድነው የሚለው? እንዲሁ። አያችሁ? እንዲሁ የሁለቱን ታሪክ ይነግረንና እንዲሁ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋልና። አያችሁ? አሁን በፊት ከሕጉ ጋር ምን ብለናል? ተጋብተናል። ምን ማለት ነው? ኪዳን ፈጽመናል። ስለዚህ ሕጉ የሚለውን ነበር የምናደርገው። ሕጉ አታድርጉ የሚለውን አናደርግም። ሕጉ አድርጉ የሚለን እናደርጋለን። ስለዚህ ኑሯችን ሁሉ የነበረው በምን ዙሪያ ነው? በሕጉ ዙሪያ ነው። ከሕጉ አጥር ውጪ መውጣት አንችልም ነበር። ሕጉ የሚያዘውን ነገር ብቻ ነበር የምናደርገው። አያችሁ? ስለዚህ ተጋብተን የነበረው ኪዳን ፈጽመን የነበረው ከምን ጋራ ነው? ከሕጉ ጋራ ነው። ስለዚህ እግዚአብሔር እኛን ከሕጉ ማላቀቅ ፈለገ። ስለዚህ ለማላቀቅ ምን ማድረግ አለበት? ከሁለት አንዱን መግደል አለበት አይደል? ከሁለት አንዱን መግደል አለበት። ሕጉ ቅዱስ ነው አይደል? ሕጉ ቅዱስ ነው፣ ትእዛዙም ጻድቅ ነው። ስለዚህ ሕጉን መግደል አይችልም። ስለዚህ ምንድነው ማድረግ የሚችለው? እኛን ነው መግደል የሚችለው። ስለዚህ ምንድነው የሚለን ሐዋርያው ጳውሎስ ሮሜ ምዕራፍ 7 ቁጥር 4 ላይ እንዲሁ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋልና ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ። ስለዚህ እኛ አሁን ሞተን ለሕጉ ከሕጉ ጋር ምን ብለናል? ፍቺ ፈጽመናል። ተለያይተናል። በክርስቶስ ሥጋ ምን ብለናል? ተገለናል። ስለዚህ ሕጉ አሁን እኛን የመጠየቅ መብት የለውም። እኛን የማዘዝ መብት የለውም። ሜሎስ ይህን አድርገሃል፣ ይህን ደግሞ አላደረክም ብሎ እኔን ሊወቅሰኝ
ሊከሰኝ አይችልም። ለምን? ሙቻለሁ፣ ስለሞትኩ ማለት ነው። ከሙታን ለተነሳው ለእርሱ ትሆኑ ዘንድ ይላል። ስለዚህ አሁን ያቺ ሴት ባሏ ከሞተ በኋላ ሌላ ማግባት እንደምትችለው ሁሉ ክርስቶስ ደግሞ ምን አደረገን? በስጋው ለሕጉ ገደለንና በትንሣኤው ከእርሱ ጋር አስነስቶን ነፃ ወጣን። ስለዚህ አሁን እኛ ያ የሞተው ማንነት ስላልሆንን አዲሱ ማንነት ስለሆነ ያዝነው ከክርስቶስ ጋር ተጋባን ማለት ነው፣ ወይም ታጨን ማለት ነው። አያችሁ፣ አናሎጂው በዚህ አይነት ሁኔታ አድርጎ ነው የሚያመጣው። አሁን አሮጌው ሰውነታችን ምን ብሏል? ተገሏል፣ ሙቷል ነው ሙቷል። ግን ኢየሱስ ምን አደረገን? አዲስ ማንነት ሰጠን። ስለዚህ አሁን ሕጉ የሚያቆም ነው የሞተውን ማንነት ነው የሚያቆም። ስለዚህ የሞተውን ማንነት አሁን ሊጠይቁ አይችልም። ለምን? ኦልሬዲ ሙቷልና። ስለዚህ ከዛ ውስጥ ክርስቶስ አዲስ ማንነት ሰጥቷል። ያን አዲሱን ማንነት ለራሱ አድርጎታል ማለት ነው። ለራሱ አድርጎታል ማለት ነው። ለእርሱ ትሆኑ ዘንድ በስጋ ሳለን፣ ተመልከቱ ቁጥር 5 ላይ በስጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበርና። በምን ሳለን? በስጋ ሳለን። አያችሁ። ስለዚህ በብልቶቻችን ይሰራ ነበርና፣ አሁን ግን ለእርሱ ለታሰርንበት ስለሞትን። አይገርምም? ለእርሱ ለታሰርንበት ስለሞትን። ስለዚህ አሮጌው ሰውነት አሮጌው ማንነት ምን ብሏል? ሙቷል። ይህን ነው አስረግጦ የሚነግር። አዳማዊው ማንነት ሙቷል። አዳማዊው ማንነት ሙቷል። አሁን ይህን ካላመንክ የአዲሱ ህይወት ኑሮ ሊገባ አይችልም። አሁን ብዙዎቻችን አሮጌው ሰውነት ገና እንዳለ እናስባለን። አንዳንዶችም ደግሞ ምን ይላሉ? ወደፊት ነው ይሄ ነገር የሚሻረው ብሎ ያስባሉ። በፍጹም አሮጌው ሰውነታችን ከክርስቶስ ጋር ሙቷል። ሮሜ 6 ላይ እሱን ያየ ነው። ሮሜ 7 ላይ ደግሞ እሱን ነው የሚያጸናልን። አሁን ግን ለእርሱ ለታሰርንበት ስለሞትን ከሕግ ተፈተናል። በቃ ነፃ ወጥተናል። ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም። ስለዚህ አሁን ሕጉ አንተን አይጠይቅህም። በፊት ታውቃላችሁ፣ ጥሩ ነገር ካደረጋችሁ ትሸለማላችሁ፣ መጥፎ ነገር ካደረጋችሁ ደግሞ ትቀጣላችሁ። አሁን ሕጉን ብትፈጽም የምትሸለመው ነገር የለም። ሕጉን ባትፈጽም የሚፈርድብህ ሕግ የለም። አሁን ልክ ያቺ ሴት ባሏ ሲሞት አስተዳደር እንደቀየረችው ሁሉ እኛም አስተዳደር ቀይረናል። አሁን የሚቆጣጠረን የሚያዘን እንዲያድርጉ የሚለን ሕግ የለንም። በድንጋይ ላይ የተጻፈ ሕግ የለንም። አሁን ያለው ምንድን ነው? አዲሱ የመንፈስ ኑሮ ነው ያለው እንጂ አሮጌው የፊደል ኑሮ የለም። እነዚህ ነገሮች በጣም መሰረታዊ ነገር ናቸው። ሐዋርያው የሚነግረን በአዲሱ በመንፈስ ኑሮ ይላል። በፊትስ በአሮጌው በፊደል ኑሮ። ስለዚህ ኑሮን ምረጥ። ያቺ ሴት በፊት ኑሮ ነበራት አይደል? ከዛ ባሏ ጋር ስትኖር የራሱ የሆነ ኑሮ ሲስተም ነበራት። ከሞተ በኋላ እሱ ምንድን ያደረገችው? አዲስ ባላገባች፣ አዲስ ኑሮ መረጠች። ስለዚህ ምርጫው ያለው ብራዘር አንተ ጋራ ነው፣ አንቺ ጋራ ነው። የትኛው ኑሮ ይሻላል ነው? የትኛው ኑሮ ይሻላል? በመንፈስ በአዲሱ መንፈስ ያለው ኑሮ ይሻላል ወይንስ በአሮጌው በፊደል ያለው ኑሮ ይሻላል? የትኛው ኑሮ ይሻላል? የሀገራችን ሰው ምን ይላል? ኑሮ ካሉት መቃብርም ይሞቃል ይላል። አይሞቅም። መምረጥ አለብህ። የትኛው ኑሮ ይሻላል? አሁን በነገራችን ላይ ይሄ ለማያምን ብቻ አይደለም እየተናገርኩ ያለሁት፣ ለሚያምንም አካል ነው እያወራ ያለሁት። በተለይ ለሚያምን። አሁን ብዙዎቻችን እንደዳንን እናውቃለን፣ ድነናል እንላለን፣ ግን ኑሯችን በአሮጌው በፊደል ያለው ኑሮ ነው የሚሆነው። ለምን ከተባለ ከሰማነው የትምህርት አይነት የተነሳ ማለት ነው። ስለዚህ ድኛለሁ ካል የዳነ ህይወት ደግሞ ክርስቶስ ምን አድርጎናል? ሰጥቶናል። እሱን መረዳት አለብን። ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ
ባሮጌው በፊደል ኑሮ አይደለም። ስለዚህ መምረጥ ትችላላችሁ እያለን ነው ሐዋርያው ጳውሎስ። ምረጡ ኑሩ። ከዛ ቁጥር 7 ላይ ስለ ህጉ ያመጣልናል ማለት ነው። የባልና የሚስቱን አናሎጂ ከጨረሰ በኋላ ቁጥር ከ7 ጀምሮ ህጉ ለምንድን የተሰጠው ከዛ ህጉ ደግሞ ምን አመጣብን የሚለውን ጉዳይ በደንብ አድርጎ ይነግረናል። which is ሁለተኛው ፓርት ማለት ነው። እንግዲህ ምን እንላለን አለ። ተመልከቱ። እንግዲህ ምን እንላለን? ህግ ኃጢአት ነውን? አሁን ተመልከቱ። አሁንም ጥያቄ ይጠይቃል። ቀደም እንዳልኳችሁ ኮንስትራክት እናደርጋለን ማለት ነው ጥያቄ። አሁን መልሱን ነው የምናገኘው። እንግዲህ ኃጢአት ነውን? አይደለም። ህግ ኃጢአት በራሱ አይደለም። እግዚአብሔር ኃጢአትን አልሰጠም፣ ህግን ነው የሰጠው። ህግ ደግሞ ቅዱስ ነው። ነገር ግን በህግ ባይሆን ኃጢአትን ባላወኩ ነበር። ህጉ አትመኝ ባላለ ምኞትን ባላወኩ ነበር ይላል። ስለዚህ ህጉ ምንድን ያደረገው ስንል አእምሮአችንን ኮንሸንስ አደረገው፣ አእምሮአችንን ከፈተው። አያችሁ፣ ለምን ሲባል ለጥሩ ነገር አይደለም የከፈተው፣ ለመጥፎ ነገር ከፈተው። ኃጢአት ለሚባል ነገር ከፈተው። አትመኝ ሲለኝ ለካ መመኘት የሚባል ነገር አለ ብዬ ማሰብ ጀመርኩ። አያችሁ፣ ስለዚህ በፊት ማላቀውን ነገር አሁን ለዛ ነገር አፕታይት ተከፈተ። ለምሳሌ ከዚህ በፊትም ምሳሌ አድርጌ ነግሬያችኋለሁ መሰለኝ። ለምሳሌ ምን ላንሳላችሁ? አሁን አማረኝ ብለን እናውቃለን አይደል? አማረኝ እንላለን። ውቤ ምን አምሮሽ ያውቃል? አሁንም ስላልሽ ነው የጠየኩሽ። አሁንም አልሽ ምግብ ምን አምሮሽ? ምን አይነት ምግብ? ምግብ ራሱ ምግቡ አይደለም ማለት ዲፔንድስ ኦን የምሬ ነው። ያንቺ ደግሞ ለየት ይላል። ራሱ ምግብ ነው፣ እስከ ነፍሱ ነው የሚያምርሽ። የምሬ ነው። ለምሳሌ ይሄ እንዳለችው እንጀራ ብዙ ጊዜ ቶሎ ስለማልናገኝ እዚህ እንጀራ ማን ያውቃል? እንጀራ ያምርሻል። ኦኬ፣ ሌሎቻችሁስ ምን አምሯችሁ ያውቃል? ሁሉም በቃ በምግብ ውስጥ ነው የሚጠቃለው። እሺ ቆይ እዚሁ ጋር ሌላ ጥያቄ ልጠይቅሽ። ለምንድን ነው እንጀራ ያማረሽ? ብዙ ስለማላገኝ። ብዙ ስለማታገኝ። እሺ ግን ሌላው ፖይንት ደግሞ እንጀራ የሚባል ነገር ባታቂ ኖሮ እንጀራ ያምርሽ ነበር? ነው because ስለማውቀው ከዚህ በፊት ስለምበላ ስለነበር። አዎ ለምሳሌ የጊንጥ ምግብ ያምርሻል? ኧረ አብረኝ ስለማላውቀው። አያምርሽም? ጊንጥ ለምንድን ነው ማያምርሽ? አታውቂውም፣ አልበላሽም፣ አላውቀውም። ስለዚህ የሚያምራችሁ ነገር የምታውቁት ነገር ነው አይደል? አእምሯችሁን ኮንሽንስ የሚሆነው የምታውቁት። ለምን ከተባለ በልታችሁታል። ስለዚህ የሴንስ ኦርጋናችሁ አክቲቭ ሆኗል ማለት ነው። አፋችሁ ውስጥ ከታችሁታል፣ በምላሳችሁ አጣጥማችሁታል። ከዛ ማይንዳችሁ ይሄ ምግብ ጥሩ ነው ብሎ ነግሯችኋል፣ ይጣፍጣል ብሏችኋል። ስለዚህ ከዛ በኋላ ያን ምግብ ስታጡት ሊያምራችሁ ይችላል፣ የሆነ ሰዓት ላይ ሊያምራችሁ ይችላል ማለት። በነገራችን የሆነ ነገር በበላን ቁጥር፣ አዲስ ነገር በሞከርን ቁጥር የዛ ነገር አፕታይት ነው እየከፈትን ያለን አይደል? አፕታይት ነው እየከፈትን ያለን። ለምሳሌ 30 ዓመት ሙሉ 40 ዓመት ሙሉ አይስክሬም ልሶ የማያውቅ ሰው ለመጀመሪያ ጊዜ አይስክሬም ብትሰጪው እና ያን አይስክሬም ከበላ በኋላ በጣም ደስ ካለው አምሮት ሊያመጣበት ይችላል። ለምን ከተባለ የዛ ነገር አፕታይት ስለከፈተ ማለት ነው። ከዛ በፊት አልነበረውም የዛ ነገር አፕታይት። ግን አዲስ ነገር ስትሞክሩ የዛ ነገርም አፕታይት ነው እየከፈታችሁ ያላችሁት። ስለዚህ ህጉ ምንድን ነው ያደረገው ስንል የኃጢአትን አፕታይት ነው የከፈተው። የዚህን አፕታይት ከፈተ ማለት ነው። አትመኝ ሲል ምንድነው መመኘት ወደሚለው እስገባል። ስለዚህ አእምሮአችን ምን ማድረግ ጀመረ? ኮንሽስ ሆነ ለዛ ነገር። ህሊናችን ነቃ ለዛ ነገር። ገባችሁ? አታመንዝር ሲል ማመንዘር ምንድነው ላለው እንደዚህ ነው
ለምሳሌ አንድ ቲክቶክ ላይ አንድ ቪዲዮ ያየሁትን ገራችሁ እውነቱን ውሸት አላውቅም ግን እንደዚህ መንገድ ላይ የሚጠይቁ ሰዎች አሉ አይደል መንገድ ላይ የሚጠይቁ ሰዎች አሉና የሆነ ኤጃዊ ሰውዬ ነው መሰለኝ ጠየቁት ቺት አድርገህ ታውቃለህ ወይ ምናምን ነገር ብሎ ጠየቁትና አይ አላውቅም ምናምን ነገር አለ ከዛ በኋላ ለምን ስትለው እንዴ ህገወጥ ነው በህጉ ያስጠይቃል አይደል እንዴ አለ ከዛ በኋላ ሴትዮዋ ምን አያስጠይቅም እኮ ማለት በህጉ አያስጠይቅም ስትለው ፊቱ ላይ በጣም ሰርፕራይዝ ሆነ ማለት ነው እና እንዴ ህጉ አይጠይቅም እንዴ ኢሊጋል አይደለም እንዴ አለ አያችሁ አሁን ያቺ ሴትዮ ምን አደረገችው ማይንድ ላይ ቺት ብታረግም በቃ አሁን ኢሊጋል አይደለም ብሎ እንዲያስብ አደረገችው ማለት በጣም ነው ፊቱ የደነገጠው ስታዩት ሰርፕራይዝ ነው የሆነው ስለዚህ ምንድነው ህጉ የሚያደርገው ስንል አዲስ ነገር ሲነግረን ማመንዘር ምንድነው ብለን ጠይቀ ማመንዘር እኮ ማለት እንደዚህ ማድረግ ነው ከአንድ ሴት በላይ ጋር መተኛት ምናምን ነገር የሚል ነገር ስሰማ ውስጥ ምን ያደርጋል ይከፍትልሃል ማለት ነው አፕታይት ይከፍታል ኮንሺየስ ትሆናለህ በዛ ጉዳይ ስለዚህ ሐዋርያው ጳውሎስ እየተናገረ ያለው ነገር እሱ ነው ህጉ አትመኝ ባላለ ምኞትን ባላወቁ ነበርና አያችሁ ኃጢአት ግን ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ ምኞትን ሁሉ ተመልከቱ በትእዛዝ ሰራብኝ ኃጢአት ያለ ህግ ሙት ነውና ስለዚህ ለኃጢአት ህይወትን የሰጠው ምንድነው ህግ ነው ህጉ በራሱ ቅዱስ ቢሆንም ግን በውስጥ ያለው ምኞት በውስጥ ያለው ኃጢአት ምን አደረገ ህይወትን ሰጠ ስለዚህ ህጉ ምንድነው ሲባል ህጉ የኃጢአት አቀጣጣይ ካታሊስት ሆኖ ገባ ማለት ነው ስለዚህ ኃጢአት እንዲበዛም ጭምር ነው ህጉ የገባው የሰውን አለመቻል የሰውን ከንቱነት ለማሳየት ነው ህጉ የገባው ባጭር ቃል እግዚአብሔር ህጉን ሲሰጥ አትችሉም እያለ ነው በራሳችሁ ምናም ነገር አትችሉም እያለ ነው አትችሉም እያለ ነው ህጉን ሲሰጥ ማለት ነው ወይም በሌላ አገላለጥ ህጉ ምን ያደርጋል ትክክለኛው ማንነትን ያሳያል የወደቀውን ማንነትን ያሳያል ማለት ነው ስለዚህ ኃጢአት ያለ ህግ ምንድነው ሙት ነው ልክ ህጉ ሲመጣ ኃጢአት ምን ይሆናል ሕያው ይሆናል ስለዚህ በውስጤ ያለውን ኃጢአት ሕያው ያደረገ የቀጠለው ምንድነው ህጉ ነው ስለዚህ በነገራችን ላይ አሁንም ህግን የምትፈልጉ ሰዎች በሌላ አገላለጥ ምንድነው እየፈለጋችሁ ያላችሁት ለኃጢአት ሕያው ሆናችሁን መኖርን የፈለጋችሁት ማለት ነው ለኃጢአት መሞትን ሳይሆን ለኃጢአት ሕያው ሆናችሁ መኖርን ነው የምትፈልጉት ስለዚህ ህግን ከፈለክ ወዳጄ ይሄ ነገር በህይወት ላይ ሀፕን ያደርጋል የማይቀር ጉዳይ ነው ስለዚህ ዛሬም ላይ በጣም ጥንቃቄ ማድረግ ያለብን ነገር ምን እንደሆነ ታውቃላችሁ በተለይ ሰባኪያን መድረክ ላይ ህጉን መስበኩ ከሆነ ህዝቡን በዚህ ወጥመድ ውስጥ እንዲገባ ያደረጋችሁ ያላችሁ ስለዚህ በጣም ጥንቃቄ መደረግ አለበት ለዛ ነው ጸጋው መነገር ወንጌል ሰበክ ያለበት ለዛ ነው እሱን ስንሰማ ነው አርነት የሚመጣው ነፃነት የሚመጣው ህጉን መስሙ ከሆነ አድርግ አታድርግ የሚለውን ህግ መስሙ ከሆነ ኃጢአት ሕያው ይሆናል አቅም ያገኛል ይቆጣጣራል ማለት ነው ይቆጣጣራል ስለዚህ ኃጢአት ያለ ህግ ምንድነው ሙት ነውና እኔም ድሮ ያለ ህግ ሕያው ነበርኩ ተመልከቱ እኔም ድሮ ያለ ህግ ምን ነበርኩ ሕያው ነበርኩ ትእዛዝ በመጣች ጊዜ ግን ኃጢአት ሕያው ሆነ እኔም ሞትኩ አያችሁ አይደል ትእዛዝ በመጣች ጊዜ ግን ኃጢአት ሕያው ሆነ እኔም ሞትኩ ስለዚህ ሐዋርያው እዚህ ጋር እየነገረን ያለው እኔ ሞትኩ ሲል ምን እያለን ነው እንዴት ሞትኩኝ በትእዛዙ አማካኝነት በህጉ አማካኝነት ህጉ ምንም መልካም ቢሆን ምንም ቅዱስ ቢሆን ምንም ጻድቅ ቢሆን ያን ህግ ተጠቅሞ ምኞት ምን አደረገብኝ ሰለጠነብኝ ኃጢአት ሰለጠነብኝ እያለ ሐዋርያው ጳውሎስ ይናገራል ስለዚህ ኢየሱስ ክርስቶስ አዳነኝ ስንል ከዚህ ነው ያዳነኝ በስጋው ገደለኝና ለእርሱ እንድኖር ሕያው አድርጎ አስነሳኝ ይላል አስነሳኝ ቁጥር 10 ላይ
ለሕይወትም የተሰጠችውን ትእዛዝ እርሷን ለሞት ሆና አገኟት። የትኛዋን? ለሕይወት የተሰጠችዋን ቅዱስ የነበረው ትእዛዝ ምኑን አገኟት? ለሞት ሆና አገኟት። እንዴት? ቁጥር 11 ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷም ገሎኛልና። ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷም ገሎኛልና። ስለዚህ በጣም ጥንቃቄ ማድረግ አለብን። ስለ ሕጉ ያለን አንደርስታንዲንግ፣ ከሕጉ ጋር ያለን ኮኔክሽን በደንብ ሊታይ ያስፈልጋል። ሕግ ሕይወትን ሰጥቶ አያውቅም፣ ወደፊትም አይሰጥም። ሕግ ባለበት ኃጢአት ይበዛል። እኛ ደግሞ እንደምታውቁት ሰው ደግሞ አታድርግ የተባለውን ነገር ማድረግ ይወዳል። ስለዚህ ሕግ ከተሰበከ፣ ስለ ሕግ ከተወራ፣ ሕግ ከተባለ እመኑኝ ያ ቦታ የኃጢአት መንደር ነው የሚሆነው። ስለዚህ ሕጉን የምትናፍቁ ሰዎች፣ ሕጉን ለማድረግ እጥራለሁ የምትሉ ሰዎች የሚያቀታችሁ ለዚህ ነው። ለምን? ሕጉ ከተሰበከ፣ ሕጉን ከሰማችሁ ምን ትሆናላችሁ? ሐዋርያው ጳውሎስ እንደተናገረ ኃጢአት ምክንያት አግኝቶ በትእዛዝ አታሎ ይገላችኋል። ስለዚህ ሕጉ በራሱ ንጹህ ነው። ቁጥር 12 ላይ የሚነግረን እሱን ነው። ሕጉ ቅዱስ ነው፣ ትእዛዙም ቅድስ፣ ጻድቅም፣ በጎ ናት። ምንም እንኳን እንደዚህ ብዬ በነግራችሁ ኃጢአት ምክንያት አግኝቶ በትእዛዝ አታሎ ገሎኛል እንኳን ብላችሁ፣ ሕጉ ግን በራሱ ምንድነው? ቅዱስ ነው። ምክንያቱም እግዚአብሔር ኃጢአት የሆነ ነገር ሊሰጥ አይችልም አይደል? ቅዱስ የሆነ ነገር ነው የሰጠው። ግን ያ ነገር ምን አድርጎኛል? ትእዛዙ ምን አድርጎኛል? አታሎኛል። አይምሮዬን ለኃጢአት ከፍቶታል። በውስጤ የነበረውን ኃጢአት የበለጠ አቀጣጥሎታል፣ ካታሊስት ሆኗል። ስለዚህ ተታለልኩ፣ ሞትኩኝ፣ ገደለኝ ማለት ነው። ከዛ ቁጥር 13 ላይ እንደዚህ ይላል። በተለይ አዲሱ መደበኛ ትርጉም ባነብላችሁ ጥሩ ነው። ታዲያ በጎ የሆነው ነገር ሞት ሆነብኝን? በጎ የሚለውን ምንድነው? ሕጉን ማለት ነው። ቅዱስ ስለሆነ የሆነው ነገር ሞት ሆነብኝን? ከቶ አይደለም። ነገር ግን ኃጢአት በኃጢአትነቱ ይታወቅ ዘንድ በጎ በሆነው ነገር በኩል ሞትን አመጣብኝ። አያችሁ ሲኩዌንሱ እንዴት እንደመጣ። ነገር ግን ኃጢአት በኃጢአትነቱ ይታወቅ ዘንድ በጎ በሆነው ነገር በኩል ሞትን አመጣብኝ። አያችሁ ኃጢአት እንዴት ክፉ እንደሆነ። በጎ በተባለው በኩል እንኳን ተታኮ መጥቶ ሞትን አመጣብኛል። ይኸውም ኃጢአት በትእዛዝ በኩል ይብሱኑ ኃጢአት ይሆን ዘንድ ነው። አያችሁ የበለጠ እንዲበዛ አቀጣጣይ ሆኖ ነው የገባው። በምን በኩል? በሕጉ በኩል አይደል? በትእዛዙ በኩል አይደል የሚለው። ትእዛዙ የተባለው ምንድነው? ሕጉ ነው። ስለዚህ በትእዛዙ በኩል ኃጢአቱ ምን አደረገ? የበለጠ ገባ። ምን ለማድረግ? እኔን ለመግደል። ከዛ ይቀጥላል ቁጥር 14 ላይ ሕግ መንፈሳዊ እንደሆነ እናውቃለን። ሕጉ በራሱ መንፈሳዊ ነው ከእግዚአብሔር ዘንድ ስለመጣ ይህን እናውቃለን። እኔ ግን ለኃጢአት እንደ ባሪያ የተሸጥኩ ሥጋዊ ነኝ። ለምን? ሕጉ የእግዚአብሔርን አይነት ኑሮ ይነግርሃል እንጂ ያኛውን ኑሮ እንድትኖር አያግዝም፣ አቅም አይሰጥህም። አታድርግ ይልሃል እንጂ እንዳታደርግ አቅም አይሰጥህም አይደል? አታመንዝር ይልሃል እንጂ እንዳታመንዝር አቅም አይሰጥህም። አትግደል ይልሃል እንጂ እንዳትገድል አቅም አይሰጥህም። ስለዚህ ኃጢአት ምን አደረገ? ኃጢአት በዚህ በትእዛዙ በኩል መጥቶ ምን አደረገ? ገደለ።
ስለዚህ እኔ ምን አድርጎኛል? ስጋዊ አድርጎኛል። የማደርገውን አላውቅም፣ ለማድረግ የምፈልገውን አላደርግም፣ ነገር ግን የምጠላውን ያንን አደርጋለሁ። አያችሁ? ስለዚህ የሰውዬ ስትራግል ውስጥ የገባ ሰው ነው። የማደርገውን አላውቅምና የምጠላውን ያንን አደርጋለሁና ዳሩ ግን የምወደውን እርሱን አላደርግም። ለምሳሌ ህጉን ያውቃል፣ ህጉ ቅዱስ እንደሆነ ያውቃል፣ ህጉን ለማድረግ ይፈልጋል። አትግደል ሲል አለመግደልን ይፈልጋል። ግን ኃጢአት በትእዛዝ በኩል አታሎ ገብቶ ምን ያደርጋል? እንድትገድል ያደርጋል። ስለዚህ መግደል የሰውዬ አይፈልግም፣ ግን አትግደል የሚል ነገር ይሰማል። ስለዚህ ኃጢአት በዚህ ህጉ አማካይነት በትእዛዙ አማካይነት አታሎት ሰውየው ምን ያደርገዋል? ኃጢአትን እንዲሰራ ያደርገዋል ማለት ነው።